ሰሊፉ ኢብራሂም ኬኔዲ ኪዳኔ አሰፋ ኪዳኔ ጎል እንዴት ይገለጻል? ያሬድ ዳርዛ ተቀይሮ ነው የገባው። ሜዳ ውስጥ ከ5 ደቂቃ በላይ አልቆየም። ያሬድ ዳርዛ ትንሹ ምናልባት ተጋጣሚውን ትንሽ የሚመስል ጎል ነው ያስቆጠረው። ወላይታ ዲቻ ከዚህ በኋላ በጨዋታው ስጋት እንዳይኖርበት ማስተማመኛ ሊሆን የሚችል ጎል ያሬድ ዳርዛ። አብዱ ምንድነው የተመለከቱት? ምናችን ጎል ያሬድ ዳርዛ ፍሬሽ ኢነርጂ ዞን የገባው በዚህ ጨዋታ ያሬድ ዳርዛ እንደዚህ አይነት ጎል ግን ያስቆጥራል ብዬ አስቤ አላውቅም። እዚህ ሜዳ ላይ እሱ ያስቆጠራቸው ጎሎች በዚህ ዓመት ካየጣጠ እርግጠኛ ያለው ማየት ይናዱ እና ድንቅ ጎል ወላይታ ዲቻ ደጋፊዎች ፊት ያስቆጠረው መሳይ ተፈሪ ሁለተኛው 45 ቅያሬያቸው በደንብ የሰራ ይመስላል። ፐርፌክት። አሁን ተመልከት ያሬድ ዳርዛ ሳሊፉ ሁለት እንዴት አርሞ እንዳዘጋጀለት ሁለተኛው ኳስ አንድ ሲዳማ ቡና ተጫዋች ኳስ ለመከላከል የለም አብዱ በደካማው ቡና የመታው መጀመሪያ ንክኪ ተመልከት። ሁለተኛውን አስተካከለ። ሶስተኛውን ይኸው በፍጹም ኢማኑኤል ሁለት ተሳስቷል። ይኸኛው ግን ማንም አይዞም አብዱ በጣም ድንቅ ጎል ነው ያስቆጠረው ያሬድ ዳርዛ። ጎል ካስቆጠረ በኋላ ለሱ ትልቅ ጎል ነው የሚያሳይ ተስተካከለ ለሰይጣን ምን አይነት ጊዜ ነው ያሳይ ተመልከት። ለያሬድ ዳርዛ በጣም ትልቅ ያለው ያለምንም ጥርጥር ሁለተኛ አጋማሽ የሲዳማ ቡናን ማንሰራ